السماوات يتفطرن منه ከንግግራችሁ ክፋት ሰማያት ሊቀደዱ ተቃርበዋል። وتنشق الأرض ምድር ልትሰነጣጠቅ وتخر الجبال هدا ጋራዎች ተራራዎችም ተንደው ሊወድቁ ይቃረባሉ። ይሄ ሁሉ ለምን? أن دعوا للرحمن ولدا الرحمن ልጅን ያዘ ወለደ ብለው ስለሞገቱ ብቻ وما ينبغي للرحمن أن يتخذ ولدا الرحمن በባህሪው ልጅን ሊይዝ ለሱ ፈጽሞ አይገባውም፣ ከባህሪው ጋራም አይሄድም ማለት። ታዲያ ልጆቹ ካልሆነን ምንድነን ስንል إن كل من في السماوات والأرض إلا آتي الرحمن عبدا በሰማያትና በምድር ያለው በጠቅላላ ነገ የውሙል ቂያማ አርራህማን ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ነው ያለው። በሰማይ እነማን አሉ? መላእክት አሉ። በምድር ማን አለ? ሰዎችም ጅኖችም አሉ። እነዚህ ሁሉ ፍጥረታት አርራህማን ዘንድ ባሪያ ሆነው የሚመጡ እንጂ ሌላ አይደሉም ነው ያለው። ሁላችንም የእርሱ ምንድነን? ባሮቹ ነን። እኛ ባሪያዎቹ ከሆነን እርሱ ምናችን ነው? ጌታችን ነው። ባሪያ ሊያመልክ የሚገባው ጌታውን ብቻ ነው። በሌላም ስፍራ ሱረቱል አንቢያ 21ኛው ሱራ አንቀጽ 26 ላይ ወቃሉ اتخذ الرحمن ولدا አረብ ጣዖታውያን ሙሽሪኮች አላህ መላእክትን ሴት ልጅ አድርጎ ያዛሉ። ሱብሃነ ከእንደዚህ አይነት የጉድለት ባህሪ አላህ ጥራት ይገባው። በል ዒባዱ ሙክረሙን ይልቁኑ መላእክቶች የሱ ልጆች ሳይሆኑ የተከበሩ ባሮቹ ናቸው ነው ያለው። መላእክት ምንድናቸው? የአላህ ልጆች ሳይሆኑ ባሪያዎቹ ናቸው። እርሱ የነሱ ጌታቸው ነው ማለት ነው። ይሄ ከሆነ ባሪያ ማንን ማምለክ አለበት ወደሚለው ጥያቄ ስንመጣ ጌታውን ብቻ ነው ሊያመልክ የሚገባው። ቁርአን በሱረቱል አንከቡት 29ኛው ሱራ አንቀጽ 56 ላይ ያ ዒባዲየ الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዐቱን ምድሬ ሰፊ ነችና በየትኛውም የምድር ክፍል ተሰዳችሁ ስትኖሩ ፈኢያየ ፈዕቡዱን እኔን ብቻ ተገዙ አለ። እኔን ብቻ። ለምን? እሱ ምናችን ስለሆነ ጌታችን፣ እኛ ደግሞ ባሮቹ በመሆናችን ምክንያት ማለት ነው። በሱረቱል ሐጅ 22ኛው ሱራ አንቀጽ 77 ላይ ያ አዩሃ الذين آمنوا እናንተ በአላህ ያመናችሁ ሰዎች ሆይ እርከዑ ወስጁዱ ለጌታችሁ አጎንብሱ እንዲሁም ስገዱ፣ ወዕቡዱ ረበኩም ማንን? ጌታችሁንም ተገዙ ነው ያለው። መገዛት ጌታን እንጂ ጌታ ያልሆነን አካል በምንም መልኩ ልናመልከው አይገባም። ወዕቡዱ ረበኩም ወፈዐሉል ኸይረ ለዐለኩም ቱፍሊሑን ትድኑ ዘንዳም መልካም ስራን ስሩ ይላል። አሁን ካቀረብናቸው 5 ወይም 6 ከሚደርሱ